የምስራቅ እዝ በጅግጅጋ ከተማ ገርባሳ ወታደራዊ ማሰልጠኛ ማዕከል ለሁለት ወራት ያሰለጠናቸውን የ305ኛ ኮር የክፍለ ጦር አመራሮችና የሶማሌ ክልል ፖሊስ አባላቶች በዛሬው ዕለት አስመርቋል። በሰልጣኞቹ የምርቃት ስነ ስርዓት ላይ የምስራቅ እዝ ዋና አዛዥ ኔትራል ጀነራል መሐመድ ተሰማ፣ የምስራቅ እዝ ምክትል አዛዥ ሜጀር ጀነራል ፍቃዱ ጸጋይ፣ የሶማሌ ክልል ጸጥታ ቢሮ ኃላፊ አቶ አብዱልቃድር ረሺድ፣ የሶማሌ ክልል መንግስት ፖሊስ ኮሚሽን ኮሚሽነር አብዲ አሊ ሲያድ፣ የጅግጅጋ ከተማ ከንቲባ ኢንጂነር ሻፊ አህመድም ተገኝተዋል። የስልጠናውን የሰራዊት አመራርና የሙያ ብቃት ወደ ተሻለ ደረጃ ለማድረስና የሚሰጣቸውን ህገ መንግስታዊ ተልእኮችን ግዴታዎችን በብቃት እንዲወጡ ለማስቻል ያለመ መሆኑን የተገለጸ ሲሆን የሰልጣኝ አመራሮችና አባላት በስልጠናው ቆይታቸው የቀሰሟቸውን ዕውቀትና ልምድ የሚያሳዩት ወታደራዊ ትርኢትም በመድረኩ አቅርበዋል። በዚህ ወቅት የምስራቅ እዝ ዋና አዛዥ ኔትራል ጀነራል መሐመድ ተሰማ የሀገር መከላከያ ሰራዊት የህዝቡን ሰላምና ጸጥታ ለማስቀጠል የተጣለበትን ኃላፊነት በብቃት ከመወጣት ጎን ለጎን የሰራዊቱን አመራር ብቃት ለማሳደግ ሰፊ ስራዎች እያከናወነ ይገኛል ብለዋል። በእዙ ለ305ኛ ኮር የመምሪያ አመራሮች ብቃታቸውን ለማሳደግ ለሁለት ወራት የአቅም ግንባታ ስልጠና መሰጠቱንም ዋና አዛዡ ገልጸዋል። ዛሬ የኢትዮጵያ ሰላም እንቅልፍ የሚነሳቸው ታሪካዊ ጠላቶቻችንና የውስጥ ባንዳዎች ተሳስረው ሀገራችንን ለመበተን የከበቡንን ዘመቻ በፍጹም ጀግንነትና ድል አድራጊነት መክተን የህዝባችንን ሰላም በማስቀጠል እየተጋን ጎን ለጎን የሰራዊታችንን የአቅም ግንባታ ስራችንን በማስቀጠል ለሁለት ተከታታይ ወራት በእዙ ማሰልጠኛ እና የ305ኛ ኮር ጠቅላይ መምሪያ የተሰጠውን የአመራር የውጊያ ድጋፍ የውጊያ አገልግሎት ሰጪ ድጋፍ ስነልቦና ማጠቃለያ ስነ ስርዓት በደህና መጣችሁ። የዕለቱ ሰልጣኝ ተመራቂዎች እንኳን አደረሳችሁ፣ እንኳን ደስ አላችሁ ማለት እወዳለሁ። ሰልጣኝ አመራሮች በስልጠና ቆይታቸው ወደ መጡበት አካባቢ ሲመለሱ የቀሰሙትን ዕውቀትና ልምድ በተግባር ላይ እንዲያውሉት እንደሚገባም ኔትራል ጀነራል መሐመድ ተሰማ አሳስበዋል። የዚህ ስልጠና አስፈላጊነትም ባሳለፍናቸው ጊዜያት ያደረግናቸው ውጊያዎች በአፈጻጸም ስንገመግም በአብዛኛው ስኬታማ አፈጻጸም የነበረው ሲሆን በአመራሩም ሆነ በስታፍ ያየናቸው ክፍተቶች የሚሞላ በተደራጀና ወጥ የሆነ ስልጠና ሰልጥነን ግዳጃችንን በላቀ ሁኔታ መፈጸም የሚያስችል ቀጣይነት ያለው ብቃት መገንባትን በማስፈለጉ ነው። ያጠናቀቃችሁ የመጀመሪያ ዙር ሰልጣኞች በስልጠና ቆይታችሁ የቀሰማችሁትን ዕውቀት በየክፍላችሁ ስትሄዱ በየሙያ ዘርፋችሁ አሃዷችሁን በቅንነትና በታማኝነት በማገልገል የሰራዊታችንን ዝግጁነትና የውጊያ ብቃቱን በማሳደግ የተሰጣችሁን ተልእኮ አሰራርና መመሪያን በመከተል በኃላፊነትና በተጠያቂነት መወጣት ይገባቸዋል። የምስራቅ እዝ መገናኛ ኢንፎርሜሽን መምሪያ ኃላፊና የስልጠናው አስተባባሪ ኮሎኔል ጌትነት ታደሰ በገርባሳ ወታደራዊ ማሰልጠኛ ማዕከል ለሰራዊቱ አመራሮች ሲሰጥ የነበረው ስልጠና ከ305ኛ ኮር ስር ከሚገኙ የተለያዩ ክፍለ ጦር የተውጣጡ አመራሮችና የሶማሌ ክልል ፖሊስ ሰራዊት አባላት ተሳታፊ መሆናቸውንም ገልጸዋል። የህዝቡን ስኬታማ ግዳጅ አፈጻጸም ለማሳደግ ከምክትል ጓድ መሪ እስከ ምክትል ክፍለ ጦር አዛዥ የድጋፍ ሰጪና አገልግሎት ሰጪ ሙያተኞችን ለሁለት ወራት ያህል አሰልጥነን ለዛሬ ምርቃት አብቅተናል። እንደ ተቋም በተያዘው እቅድ መሰረት የ305ኛ ኮር ከተቋቋመበት ጊዜ ጀምሮ እንደ አዱ ጠንካራ መቼ ኃይል ለመገንባት ዘርፈ ብዙ ተከታታይ ስልጠናዎችን እያከናወነ የመጣ ሲሆን በዛሬው ዕለትም ለምረቃ የበቁ ከክፍለ ጦሩ የተወጣጡ ከምክትል ጓድ መሪ እስከ ምክትል ክፍለ ጦር አዛዥ አመራሮችን እና የተወሰኑ የሶማሌ ክልላዊ መንግስት ፖሊስ አባላት በባሬና በጅግጅጋ በኮሩ በጠቅላይ መምሪያ በማሰልጠን ለማስመረቅ በቅተዋል። በዚህ የእዛችን የስታፍ ክፍል ኃላፊዎች ሙያተኞችን በማደራጀት እንዲሰለጥኑና እንዲያስተባብሩ በማድረግ በአሁኑ ሰዓት ከሁሉም ክፍሎች የተወጣጡ የስታፍ ሙያተኞችን ለሁለት ወር በማሰልጠን ጥሩ አቅም በመፍጠር ስልጠናውን በማጠናቀቅ በምርቃት ላይ እንገኛለን። በመሆኑም በዛሬው ዕለት የ305ኛ ኮር አመራሮችና የ13 መምሪያ የስታፍ ሙያተኞችን አሰልጥነን ለምርቃት አብቅተናል። ስልጠናው የሰራዊቱን አመራርና የሙያ ብቃት ወደ ተሻለ ደረጃ ለማድረስና የሚሰጠውን ህገ መንግስታዊ ተልእኮችን ግዴታዎችን በብቃት እንዲወጣ ለማስቻል ያለመ መሆኑንም ተገልጿል።
የዚህ ስልጠና ዋና ዓላማ የሰራዊታችን የአመራርና ሙያዊ ብቃት ወደ ተሻለ ደረጃ በማድረስ ህገ መንግስታዊ ተልእኮን በብቃት ለመዋጣት ህዝባዊ ባህሪውን ጠብቆ የተሟላ ዝግጁነት በማረጋገጥ የተሻለ ብቃት እንዲሆኑ ችሎታ በመፍጠር ወደ አድዋቸው ሄዶ የተሰጣቸውን ኃላፊነታቸውን በመወጣት እንዲችሉ በማሰብ የተሰጠ ስልጠና ነው። የዛሬ ተመራቂ ሰልጣኞች በማሰልጠኛ ቆይታችሁ የወሰዳችሁትን ስልጠና እና የግል ብቃታችሁን እንዲሁም የተቋማችን እንሴት ተላብሳችሁ በተመደባችሁበት ኃላፊነትና የሥራ መስክ ሁሉ መንግስትና ተቋማችን መከላከያ ቢሰጣችሁን ግዳጅ በታማኝነት በኃላፊነት ስሜት እንድትወጡ በራሴና በህዝብ ኮማንድ ስም አመራር አደራ እላለሁ። በመርሃ ግብሩ ላይ በስልጠናው የላቀ አፈጻጸም ላስመዘገቡ የሰራዊቱ አመራሮችና ለስልጠናው መሳካት አስተዋጽኦ ላበረከቱ የሀገር መከላከያ ሰራዊት የሶማሌ ክልል የሚመለከታቸው ቢሮዎች እውቅና ተሰጥቷል። cutubyo isugu jira saraakiisha ciidanka difaaca qaranka iyo booliska deegaanka ayaa tababar loogu soo xidhay xerada tababarada garab case ee duleedka magaalada Jigjiga. Tababarkan la siinayay saraakiisha oo isugu jiray 10 la xidhiidha anshaxa culunta ciidanka iyo waliba carbisyo kala duwan ayaa waxaa madashaasi ka soo qayb galay taliyaha guud ee taliska ciidanka difaaca qaranka ee bariga Itoobiya Lieutenant General Maxamed Tasama, taliya ku-xigeenka ciidanka bariga Major General Fiqaru Tasama, hogaanka nabadgelyada dawladda deegaanka Soomaalida mudane Cabdiqaadir Rashiid Ducaale, komishineerka komishanka booliska deegaanka Sariye Guud Cabdi Cali Siyaad, saraakiil iyo waliba mas'uuliyiin kale oo heer federaal iyo heer deegaan bay isugu jira. Ujeedada tababarkaasi ayaa la sheegay inay ahayd sidii kor loogu qaadi lahaa xirfadda kartida hogaamineed iyo aqoonta ciidamada si ay si hufan ugu gutaan waajibaadkooda qaran iyo waliba ilaalinta dastuurka. Intii ay socotay munaasabadda xafladda loogu soo xidhayay saraakiishaasi ayaa waxa ay ciidamadu halkaasi ku sameeyeen dhoolatusyo iyo tijaabooyin muujinaya aqoonta iyo waayo-aragnimada ay kasbadeen muddadii ay tababarka ku jireen. haddaba taliyaha guud ee taliska ciidanka difaaca qaranka ee bariga Itoobiya Lieutenant General Maxamed Tasama oo madashaasi ka hadlay ayaa tilmaamay in tababarkan la siinayay saraakiisha uu kor u qaadi doono hawlgallada kala duwan ee lagu difaacayo qaranka isla markaasina ay ka dhigayso ciidanka kuwa la jaanqaada casriga la joogo. የዛሬ ተመራቂ አመራሮች ክቡራትና ክቡራን ዛሬ የኢትዮጵያ ሰላም እንቅልፍ የሚነሳቸው ታሪካዊ ጠላቶቻችንና mudanayaal iyo marwooyin ciidanka maanta qalin jabiyey waa kuwa cabsi gelinaya cadawga dibadda iyo kuwa gudaha ee shisheeye kalkaalka ah labadaba. haddaba ciidanka difaaca qaranka Itoobiya waxaa habeen iyo maalinba ay halgan kula jiraan kuwa ka ganacsada daadinta dhiigga ayaga oo soo xidhanaya kolbashaad sida mid diimeed iyo mid qowmiyadeed rabana inay dadku isdilaan waana kuwa ka hortaga falalkaasi oo dhan si ayna u qabsoomin qorshaha dhigmiratadu. waxaana mar labaad leeyahay ciidanka sharafta leh ee maanta qalin jabiyey hambaliyo 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 bagaad nabad ku soo gaadheen munaasabadda qalin jabintiina. እንኳን አደረሳችሁ እንኳን ደስ አላችሁ ማለት ወዳለሁ። tababarkan waxa uu ku salaysan yahay waa xoojinta nabadda, la shaqaynta laamaha amniga kale iyo gaarista guusha. hogaamiyayaasha halkani ku sugan saraakiisha waxa ay siiyeen hoggaan ku habboon taasi oo u sahlaysa in ciidamadu ay gutaan waajibaadka shaqo ee looga baahan yahay isla markaana ay u gutaan waajibaadkooda iyaga oo aan dhaafin taageeradooda xirfadeed xataa ayaga oo nafuraya sida askariga oo kale. dagaaladii aan xilliyadii la soo dhaafay cadowyadii kala duwanaa la galnayna waa muhiimadda tababarkan ee la soo bandhigay. ugu dambayntiina waxaa abaalmarino iyo shahaado sharafyo kala duwan la guddoonsiiyey saraakiishii sida wanaagsan uga qayb qaatay tababarka iyo hay'adihii kala duwanaa ee fududeeyey tababarka oo ay ka mid yihiin ciidanka difaaca qaranka.